እኔም እኮ እንዳንተ የዛሬ 4 ዓመት እንዲህ የሰው በረንዳ እየተቀመጥኩ ነበር። ታሳዝናለህ። በእናትህ ብር ስጠኝ፣ የምበላው ነገር የለኝም፣ ምንም የለኝም። በእናትህ 100 ብር ብቻ ስጠኝ እስኪ ዛሬ ብቻ ልብላ። ምንም ሳልበላ 4ኛ ቀኔ ዛሬ ነው። በእናትህ ስጠኝ። ታሳዝናለህ። በእናትህ 100 ብር ነው አልከው? 10 ብር ራሱ ይበቃል። ደንደንደነት አመሰግናለሁ። እግዚአብሔር ይስጥ፣ እግዚአብሔር ይስጥ፣ እግዚአብሔር ይስጥ። ይህ ሰውዬ እኮ የዛሬ 3 ዓመት በጣም እንዳ ነበር፣ በረንዳ ላይ ይቀመጥ ነበር። የት እንደሄደ ብቻ ግን አላውቅም። ሰራለታል። እንደምታየው እንዳለ ግቢ የኔ ነው። ባለሀብት ከመሆን የተነሳ ግሪን ኤሪያ እንዳለ የኔ ነው። ፈረንጆች ብትል ምን ብትል እኔ ጋር ነው። እንግዲህ መቀበያ ነው። በዚህ ጋር እንደምታየው ያሌለ ነገር የለም። አሁንም የቀሩት ነገር አለ። እንሂድ። እንደዚህ አልኖርም። አሁን አስብ። ዛሬ 10 ብር ሰጠኝ። ሁሌ ብር እየለመንኩ መኖር አልችልም። እንደዚህም አልኖርም። ያ ጎረቤት የሀብታም ሰውዬ ላይ አሰራበት። ያ የሚሉት ቦታ ጋና ጠንቋይ ጋር መሄድ አለብን። እንደዚህም አልኖርም። አሳየዋለሁ። እሱን ነጭ አርጓለሁ። ነጭ አሳየዋለሁ። እሱ ደህንነት እንጂ እኮ እኔ እንዲታልካሻና እንዲያረገኝ እኮ እኔ ሀብታም ወጣት ነበርኩ። ወጣት እንዲህ ያረጀው በቃ እድሜ ሳይደርስ እየሞትኩኝ እሰራልሃለሁ። አንተ ሰው እሰራልሃለሁ። ምን ፈልገህ ነው የመጣኸው? አባብዬ ምንድን ፈልጌ ነው የመጣሁት? አባብዬ አንድ ኮፍያ የረገ ሰውዬ ነው። አባብዬ አስገባው፣ በቃ አስገባው። እርሶ ግቡ። ላክስ የሆነ ሰው ላይ እንድታሰሩልኝ የሀብታሙ ሰውዬ ነው። ቆዳ ይፈልግ ምን አለ የእሱ ነገር አንተ ጋር? የሆነ 10 ብር የሆነ ጊዜ ለምኜ የሆነ 10 ብር አለ የእሱ እኔ ጋር። በቃ ምን እንድደረግልህ ነው መሰለህ እኮ? ምን እንደሆነ ነው የምፈልገው? ገንዘብ ነው? እንዲሞት ነው? ምን እንደሆነ ነው የምፈልገው? አባብዬ ምንድን በህይወት ይኑር። ደሃው ነው። እኔ እንደተሰቃየው መጥቶ ለምንኝ። እሱን በፈልገው፣ እሱን ፈልጋለሁ። ምን አለ የእሱ ነገር አንተ ጋር? ለወጣው አንተ ጋር እሱ ጋር ያለው ነገር የእሱ ምን አለ አንተ ጋር? የሆነ ጊዜ 10 ብር ለምኜ ሰጥቶኛል። 10 ብር ያው አባብዬ ብቻ በቃ ይሰራል። ይህንን በር ይዘህ ሂደህ በሩ ላይ ማድረግ አለብህ። ዋጥ ሲወጣ ይርገጠው፣ በሩ ላይ አድርገው። እሺ በርሶ ሞት ነባብዬ ስምህ ማን ነበር ያልከኝ? ወጣቱ ስምህ ማን ነበር ያልከኝ? ቡርሴ ዳኘው ነኝ። ሰማኸኝም እኮ ቡርሴ ዳኘው ነኝ። በቃ በሩን እንዳረኩልሽ እንደነገርኩ ከተሳሳትክ ይዞር ባለ እንዳረኩ አድርገው እንደነገርኩ አድርገው። ቡርሴ የዛሬው ወር ስትመጣ በጉር ይዘህ ነው። እሺ ያለበለዚያ ይዞርባል። እሺ ቦርሶ መቼ
ትሳካለች። እሱ በር እዚህ ጋር አሁን ምሳ ለመብላ በዚህ ይመጣል። ሰራለታል ልደብቃ ድንጋይ አሁን ይረግጣታል። አሁን ገና መግባቴ ነው። እንደምታየው አሁን ያው ከቱሪዝም እየመጣ ነው። ወደ ቤት እየገባሁ ነው። ወይኔ ምንድነው ገኝ ምን ሆንኩኝ? ምን ጉድ ነካኝ? ወይኔ 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 ወደ ቤት ልድረስ። ሆስፒታል መሄድ አለብኝ። ቀኝ እጄ ደወለ። ሄሎ አለቃ፣ ሄሎ እንዴ! አዲስ አበባ ያለ ቤት ተቃጠለ? ምን ማለት ነው? ሰዎቹ ያቃጠሉት የሻሸመኔ ይበቃናል። በቃ የሻሸመኔ እሱም ተቃጠለ። ኧረ በስመ አብ፣ ኧረ በስመ አብ። ኧረ እኔ አሁን ሆስፒታል ነው ያለሁት። እግሬ ራሱ አሞኛል። በቃ ወደዛ እየመጣሁ ነው። ቆይ እየመጣሁ እደውልልሃለሁ። ሄሎ አለቃ። አዎ ምንም ነገር የለንም። ሁሉም አልቋል። አዎ ምን ማለት ነው? ሁሉም ነገር አልቋል ማለት? ባንክ ቤት ያለው ምንም የለም። ምንም አንድ ነገር የለንም። ሁሉም ወይኔ ያዛ ካምፓኒው እንዴት ነው? ካምፓኒው አሪፍ ነው? እየሄደ ነው? እሺ ባንቱ መዝናኛ ቦታውን አይተኸዋል? አዎ እሱም ቀረጡ ዛሬ መቆረጥ አለበት። ወፍጮ ቤቱን ሻሸመኔም አሪፍ ነው። እሺ እና ሌላ ይቀራል? ሁሉም ይቀራል። በቃ አሁን መጣው የሆነ ቦታ መድረስ ቦታ ስላለ መጣው በቃ እሺ ደውልልሃለሁ። ቀኝ እጄ እንዴ ነህ? እርሶ ሰላም ነው? አለን አሉ። እርሶ መጀንጋ መድረስ ፈልጌ። አይ ችግር የለም። እሺ መጀን ባባ ያ ሰውዬ ብታይ ማምሮ ባባ መጥቷል ባባዬ መጥቷል። እንዳመረባት ባባዬ ተለውጦ አላ ባባ በርሶ መጀመር ያስገባ ባባ አስገቡ እርሶ መጀን ገቡ። እሺ ደውለው ተመልሼ ቆይ የሆነ ቦታ ላይ እደውላለሁ። አዎ በቃ ወፍጮ ቤት ክፈቱት፣ ችግር የለውም። ሁሉም ነገር 50 ከብት ችግር የለውም። መኪናውንም አስገቡት። በቃ እርሶ መጀን እንዴት ኖት? አለን ይመስገን። አለን ደህና ነኝ ይመስገን፣ ደህና ነኝ። ያው ተለውጬ መጥቻለሁ። ያልኩና አመጣው ያላችሁትን አላመጣውም፣ ግን በሱ ፋንታ ብር ልክሳችሁ ብዬ መጥቻለሁ። በቃ እርሶን ከማስጨንቃችሁ በቃ ይሁንላችሁ። ይሁን ችግር የለውም። እርሶን ከማስጨንቅ ጊዜ የላችሁ መረን። በቃ አሁን ጊዜ የለንም። አሁን ሻሸመኔ አዲስ አበባ የተጠራሁኝ ነው። ሰሞኑን ወደ ካናዳ ስለሚሄድ ለአሁኑ እቺን ያዙና በቃ እመጣለሁ። ተረድቻለሁ። መጣሁ። እኔ አሁን እንዲህ ብጥነት ማለት አያዋጣኝም። እዚህ ሆኜ እየተቃጠልኩ ነው እንደ እሳት። እዛ ቡርሰ ዳኛ የሚባለው እዚህ የተሰራው ማለት ነው። እጄ እሱ ጋር እግር መሆን ልውደቅበትና ስራ ልቀጠር። ኧረ እሱ ነው የሚያዋጣ። እርሶ እባካችሁን ቅጠር። እኔ የጦንጋማ አላዋጣኝም። እባካችሁ እዛ ዘበኝነትም ከሆነ ወይ እግርም ያጠባ ከሆነ እባካችሁን ቅጠሩኝ። እኔ ሄሎ ቦታ ካለ መጣሁ። እሺ ነገ አይሮፕላን ሞልቻለሁ። ካናዳ ሰሞኑን እመጣለሁ። ችግር የለም። እሺ ቦታ የሆነ ልጅ ልክልሃለሁ። የሆነ ጠይብ ልጅ ነው። እዛ ካፌ ውስጥ አስተናጋጅ ነው። በቃ እሱ ውሰደው። እሱ ሳህን ምናምን አጠባ ምናምን ሳህን ይጠብ። በቃ ልብስም ዝም ብሎ የህፃኖች ልብስ ይጠብ። አገኘሁት። ስራ አገኘሁት። ተደሰትኩ። እንዴት ነው
እንዴት ነው እንዴ ነው ያረንዲ አባ ምግብ ሊበላ ምግብ አንተ የዛሬ 2 ዓመት ልጅ አይደል እንዴ? ዞሮብኛል። ጃሃነክ አዎ ታሃኒ የዛሬ 2 ዓመት ነው ያንተ ነው 200 ብር ለምኜ ታውቃለህ? 10 ብር ነበር የሰጠኝ። አባ ደረሰ። አሁን መኪናታል አዎ ወላሂ በቃ ሻይ በል እንዴ ይህ ሰውዬ የዛሬ አሳዝናለሁ። አመት የሆነ 10 ብር ሰጥቶኝ ነበር። ጋሼ አቤት ምግብ አልበላችሁም? ቁርስ በልታችኋል? ምግብ በልቻለሁ። እንደምታየው ልጄ 3 ቀን ሆኖኛል ቁርስ ምሳ ሳልበላ እዚህ ጋር 3 ቀን ሆኖኛል። በእናትህ ሆኛል። በቃ ቁርስም ገዛልሃለሁ። እቺን ቁርስ ትበላለህ። ስራ አለህ? ስራ ያለኝ ና ስራ ልስጥህ። ተነስ እንዴ አተኛም። በቃ የምታድሮም እዚህ ቤት ውስጥ ነው እና ይሄ ይታያል። ከብቶች እንዳይገቡ በቃ ሰው የገባ እቃ ምናምን እንዳያበላሽ ምናምን በቃ ይሄ ትጠብቃለሽ። ችግር የለ። እኔ ስራ ካገኘው አንድ ነገር ነው። ከብቶችም አይደለ እኔ እንስሳም ጠብቃለሁ። ደስ ብሎኛል። አለቃ እግዚአብሔር ይስጥልኝ። በቃ እኔ አሁን የተደወለልኝ ነው። ቆይ መልሼ እደውልልሃለሁ። የተደወለልኝ ነው። እዚህ ነው የምታድረው። ምግብም እዚህ አስልክልሃለሁ። በቃ እዚህ ነው የምታድረው። እሺ እናድራ እንዳትሰድ። እሺ አለቃ። እሺ ጠብቃለሁ። ችግር የለም። ወይኔ እቺ ገንዘብ፣ ወይኔ እቺ ኑሮ። እኔ የዛሬ 5 ዓመት እልም ያልኩ ሀብታም ነበር። የዛሬ አደርግና እኔ ዛሬ እንዲህ ደሃ ሆኜ እግዚአብሔር እኔ ምን በደልኩ? እስቲ በእናትህ ምን በደልኩ? ወይኔ ይኸው ምን እኔ ደሃዎቹን እየረዳሁ ነበር። መንገድ ላይ እየሄድኩ 10 ብር እየሰጠሁ ወይኔ አሁን እንዲህ ዞሮብኝ። ወይኔ ፈጣሪ ወይኔ በቃ እዚህ ትጠብቃለህ። በቃ ይኸው ይሄን እንዳይኝ ነው። በደንብ ታዋርና ሰብት እንዳይገባ ሰው እንዳይነ ከእቃ እየገባ እንዳይሰባብር እንደዚህ በቃ ጠብቅ። እሺ ጠብቃለሁ። ችግር የለም ጠብቃለሁ። ባባስ ግሬ ነው። ቻው